Stop Amara genocide in Ethiopia. የአማራን ህዝብ መግደል ይቆም። አማራን መርጦ መግደል ይቆም። በአሁኑ ሰዓት ላይ ያለማቋረጥ በድሮን እየተደረገ ያለው ጭፍጨፋ እንደ አማራ ብቻ ሳይሆን እንደ ዜጋ እንደ ኢትዮጵያዊነት ሊያስቆጨን፣ ሊያስከፋን፣ ሊያሳዝነን ይገባ ነበር። ፍሪ መስከረም አበራ free down Abiy Ahmed Abiy Ahmed we stand with Amara solidarity we stand against genocide solidarity ሰላም ወደ ዩቲዩብ ቤተሰቦቼ በዛሬው ዕለት በስዊድን ስቶክሆልም ዓለም አቀፍ የሰራተኞች ቀን ሜይዴይን አስመልክቶ ተቃውሞ ይካሄዳል። እኛም በሀገራችን ኢትዮጵያ ውስጥ በተለይም በአማራ ህዝብ ላይ የተፈጸመ ያለው መንግስታዊ ጭፍጨፋ ለመቃወም በአጠቃላይ በሀገራችን የተፈጸመ ያለውን ግፍና በደል ለዓለም ህዝብ ለማሳየት ለመቃወም በዚህ ተገኝተናል ማለት ነው። እንደምትመለከቱት ከኋላዬ የተለያየ ስነ ስርዓት ይታያል። ድምጻችንን እያሰማን ከተማውን የምንሄድ ይሆናል። አጠቃላይ ያለውን ስነ ስርዓት ከስዊድን ስቶክሆልም የማሳያችሁ ይሆናል። እየገባችሁ ኮሜንት ላይ ስቶፕ አማራ ጄኖሳይድ እያላችሁ ኮሜንት እያረጋችሁ እናንተም አብራችሁን ተቃውሞ ድምጻችሁ እንድታሰሙ በትህትና እጠይቃለሁ። አሽሩካ ሚዲያ መልካም ቆይታ ይሁንላችሁ። እንቀጥላለን። Stop Amara genocide in Ethiopia. Stop Amara genocide in Ethiopia. Stop killing health workers in Ethiopia. Stop killing health workers in Ethiopia. Stop killing teachers in Ethiopia. Stop killing journalists in Ethiopia. Stop killing civilians in Ethiopia. Stop killing children in Ethiopia. Stop killing Amara in Ethiopia. Stop killing Amaras in Ethiopia. Stop abducting students in Ethiopia. Journalism is not a crime. It's not a crime. ዛሬ ያው የዓለም የሰራተኞች ቀን በዚህ በስዊድን በየዓመቱ በታላቅ ድምቀት ይከበራል። ይሄንን ቀን ምክንያት በማድረግ የአማራ ማህበር በስዊድንም በተለይ በአማራ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ጭፍጨፋና ሌሎቹንም ጭፍጨፋዎች ለማውገዝ ዛሬ ድምጹን ለማሰማት ተገኝቷል። በዚህ በዛሬው ቀን እንደሚታወቀው በርካታ የስዊድን ፖለቲከኞችና ባለስልጣናት እዚህ በብዛት ተሰባስበው ይገኛሉ እና ድምጻችንን ለማሰማት ጥሩ አጋጣሚ ስለሆነ አቅማችን የቻለውን የተለያዩ መፈክሮችን በማሰማት በሀገራችን በኢትዮጵያ በአማራ ህዝብ ላይ እየደረሰ ያለውን የዘር ማጥፋት የድሮን ጥቃትና እንዲሁም ሌሎች በርካታ ጥቃቶች እንዲቆሙ በህፃናት ላይ በእናቶች ላይ የሚደረገው Stop Amara genocide in Ethiopia. Stop Amara genocide in Ethiopia. Stop Amara genocide in Ethiopia. Stop Drone attacks in Ethiopia. Stop Attacking innocents in Ethiopia. Stop Free political prisoners in Ethiopia. Stop free Free political prisoners in Ethiopia. Free freedom Justice Equal rights. Solidarity. Stop drone attacks on innocent civilians in Ethiopia. Stop supporting the dictatorial regime in Ethiopia. Stop Sweden, stop supporting the regime in Ethiopia. Stop drone attacks on Ethiopian Amharas. Stop We need justice. ያው ዛሬ ዓለም አቀፍ የሰራተኞች ቀን ነው። በሀገራችን ደግሞ ጋዜጠኞች እየደረሰባቸው ያለውን ነገር አንተም የሚዲያ ባለሙያ እንደሆነ እየተከታተልከው ነው። ምን ሀሳብ አለ? እኔ ሚዲያ ላይ እንደመንቀሳቀስ ምክንያት በአብዛኛው በሀገራችን ላይ የሚታሰሩ ጋዜጠኞችን የሚዲያ አካላቶችን ለነሱ ድምጽ መሆንና ለነሱን ፍሪ እንዲሆኑና ነፃነታቸውን እንዲያገኙ ለማሰማት ነው በዋነኝነት የመጣሁት።
እነ መስከረም አበራ የተያዙበትም የታሰሩበት ፍርድ የተሰጣቸውም እንደ ወንጀለኛ ተቆጥሮ ነው እንግዲህ ያሉት። ምን ትላለ ከነሱ ጋር በተያያዘ? እንግዲህ እንደሚታወቀው ጋዜጠኞች ከወለደች በኋላ ወዲያው ወደ እስር ቤት ከተቷት መስከረም አበራ ለዘር ፍጭቱ፣ ለድሮን ጥቃቱ ሁሉንም እና ወጣቶችን ንቁ በማለቷ ምክንያት ምንም ባላጠፋቸው በጋዜጠኝነት ምክንያት ብቻ እስር ቤት ውስጥ ከተዋቷል። ቢያንስ ለአሁን ለ2 ዓመት ሙሉ ምንም ፍርድ ሳይሰጣቸው በእንግልት ውስጥ ነው እየኖሩ ያሉት። ሆፕፉሊ በአጠቃላይ ኢትዮጵያ ውስጥ ጆርናሊዝሙ የሚዲያ ስራ እንደ ክራይም ነው የሚቆጠረውና ኤጌንስት መንግስት የሚያደርሳቸውን የድሮን ጥቃቶችን የዘር ጭፍጨፋዎችን በቅርቡ ደግሞ ዶክተሮችን የሕክምና ባለሙያዎችን በመግደል ላይ ይገኛል። እነሱን ኤጌንስት ሆነ መናገር ማለት ወይ ሞት ነው የሚጠብቅህ ወይ ደግሞ ከፍተኛ የሆነ እስር ነው የሚጠብቅህ ማለት ነው። ያ ስለዚህ መናገር ነጻነት ሀሳብን የመግለጽ መብት ነው፣ ሰብአዊ መብት ነው። መገደብና መከልከል አይቻልም። ለነዚህ ሁላ ድምጻችን እናሰማለን። ፍሪ ፖለቲካል ፕሪዝነርስ ኢን ኢትዮጵያ፣ ፍሪ ጆርናሊስት ኢን ኢትዮጵያ፣ ፍሪ መስከረም አበራ፣ ፍሪ ሲሳይ ጎበዜ፣ ፍሪ Thank you. Stop killing journalists in Ethiopia. Stop. Stop killing innocent people in Ethiopia. Stop Amara genocide. Stop Amara genocide. Stop killing civilians in Ethiopia. Stop killing children in Ethiopia. Stop killing women in Ethiopia. Stop killing journalists in Ethiopia. Stop Down Abiy Ahmed. Down Abiy Ahmed. Stop killing civilians in Ethiopia. ሀገራችን በንጹሃን ላይ የተፈጸመ ያለው ግፍና በደል እንደቀጠለ ነው። ይሄንን መቃወም ይገባናል። ይሄንን ደግሞ ለመቃወም ከመጡት ውስጥ ትገኛለህ። ዛሬ በሰራተኞች ቀን ሰልፍ እንደወጣ ሲገደኝ የአገሬን ሕዝብ ድምጽ አልባውን ድምጽ ለመሆንና በተለይ ህፃናትንና ሲቪሊያንስን በሙሉ በድሮን አታክስ እየገደለ ያለው የአብይ አህመድ አገዛዝን ለመቃወም እና ደግሞ ድምጽ አልባ ለሆኑ ሰዎች ድምጽ ለመሆን ነው የመጣሁት። ተማሪዎች መማር አልቻሉም። በተለይም በአማራ ክልል በአጠቃላይ በኢትዮጵያ ውስጥ ተማሪዎች ትምህርት ቤት መሄድ አልቻሉም እና ምንድን ነው በዚህ ዙሪያ የምትለው? አዎ የአብይ አህመድ አገዛዝ አጠቃላይ በአማራ ክልል ብቻም ሳይሆን አጠቃላይ ኢትዮጵያ ያሉትን ሰዎች በሙሉ እየበደለ ነው ያለው። አንደኛ ከ10 ሚሊዮን በላይ ተማሪዎች ትምህርት ቤት መሄድ አልቻሉም። እንደገና ደግሞ ከ3000 እና ከ4000 በላይ ትምህርት ቤቶች ተቃጥለዋል። የሕክምና ባለሙያዎች ዶክተሮችን እያገተ እየገደለ ነው። አጠቃላይ በኦሮሚያ ክልልም በአማራ ክልልም በአዲስ አበባም በጣም ብዙ ተማሪዎችን እያፈሰ ለውትድርና እያሰማራ ይገኛል። ስለዚህ ይህንን በመቃወም በተለይ በሲቪሊያንስ ህፃናት፣ ሴቶች መደፈርን በተመለከተ ለመቃወም ነው የመጣሁትና ይሄ ስቶፕ ልንል ይገባል፣ ሊቆም ይገባል። ያ ሁላችንም ስቶፕ ኪሊንግ ሲቪሊያንስ ህፃናት፣ ሴቶችን መግደል ይቁም ማለት ይገባናል። ድምጻችንን እናሰማለን። ይህንን ሁሉ እንቃወማለን። ዳውን አብይ አህመድ እንላለን። yes ዳውን አብይ አህመድ ስቶፕ ኪሊንግ ሲቪሊያንስ ስቶፕ አማራ ጀሩሳሌም ኢትዮጵያ ስቶፕ ኪሊንግ ችልድረን ኢን ኢትዮጵያ ስቶፕ ፍሪ ፖለቲካል ፕሪዝነርስ ፍሪ ፖለቲካል ፕሪዝነርስ ፍሪ መስከረም አበራ ፍሪ ዮሐንስ ቦያሌው Stop killing doctors in Ethiopia. Stop killing children in Ethiopia. Stop killing women in Ethiopia. Stop bombing schools in Ethiopia. Stop Free all political prisoners in Ethiopia. Free Stop bombing schools in Ethiopia. Stop Stop bombing health centers in Ethiopia. Stop Stop raping women in Ethiopia. Stop Stop raping women in Ethiopia. Stop Stop the war crimes in Ethiopia. Stop Stop killing children in Ethiopia. Stop ዛሬ የተሰበሰብነው ባለማቋረጥ በመላው አማራ ህዝብ ላይ ለአመታት የተፈጸመ ያለውን የዘር ማጥፋት ጭፍጨፋ ለማቃወም ነው። እንደምታዩት በጣም ብዙ ህዝብ አለ እዚህ። እንግዲህ በዚህ አጋጣሚ የወጣንበት ምናልባት
ትኩረት ማግኘት ከቻለን ብለን ነው። በተለይ በአሁን ሰዓት ላይ ያለማቋረጥ በድሮን እየተደረገ ያለው ጭፍጨፋ እንደ አማራ ብቻ ሳይሆን እንደ ዜጋ እንደ ኢትዮጵያዊነት ሊያስቆጨን፣ ሊያስከፋን፣ ሊያሳዝነን ይገባ ነበረ። ይሄ ነገር በእያንዳንዳችን ቤት ወይም በእያንዳንዳችን ክልል እስኪመጣ ድረስ መጠበቅ የለብንም። ሁሉም ሰው መቃወም ነበረበት፣ ግን ሁሉም በራሱ እስኪደርስ ነው ቁጭ ብሎ እየጠበቀ ያለው። እንግዲህ እኛ ዛሬ ወጣ ነው ለአማራ ሕዝብ ድምጽ ለመሆን ነው። ጥቃቱ እስኪቆም ድረስ አማራ ሕዝብ ነጻ እስኪሆን ድረስ መቃወማችንንም ሰልፍ መውጣታችንን አናቆምም። እንግዲህ እግዚአብሔር ደግሞ እሱ ይጨመርበት። Free political prisoners in Ethiopia. 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 Free journalist Maskarem Aberra. Free journalist Meskerem Aberra. Stop, stop, stop. Stop, stop, stop. Stop, stop, stop. ያው የህፃናት እና የእናቶች ሞት እንዲቆም ይሄን በማስመልከት የዓለም ሕዝብ እንዲመለከት ድምጻችንን አሰምተናል። እዚህ እንደሚታየው በርካታ የተለያዩ አገር ዜጎችም የየሀገራቸውን የሚፈልጉትን ጥያቄ እያዘወተዋል። እኛም በተለይ የአማራን ጉዳይ በይበልጥ በስፋት እዚህ በየመፈክሮቹ ላይ እንደሚታዩት ጥያቄዎቻችንን ይዘን ወጥተናልና እንግዲህ ዋናው ዓላማችን ግንዛቤ ለማስጨበጥ ነው። በተቻለ መጠን Stop Amara genocide. Stop, stop, stop. Stop Amara genocide. Stop, stop, stop. Stop bombing schools in Ethiopia. Stop, stop, stop. Stop bombing schools in Ethiopia. Stop, stop, stop. Solidarity, solidarity. We stand with Amara. Solidarity, solidarity. We stand against genocide. Solidarity, solidarity. We stand for justice. Justice, justice, justice. We stand for the innocent civilians being attacked by drones in Ethiopia. Justice, justice, justice. ቤተ ክርስቲያንና ካህናት፣ ዲያቆናት እንዲሁም በአብነት ትምህርት ቤት ላይ የተደረገ ያለውን ነገር በአስቸኳይ እንዲቆም ጠይቃለሁ። ምክንያቱም ምንም የማያውቁ ህጻናት አማራ ክልል ውስጥ እየሞቱ ነው። ሰው አማራ በመሆኑ ብቻ ማንነቱ ተለይቶ እየተገደለ ነው። እንዲሁም ቤተ ክርስቲያናት እየተቃጠሉ ነው። አብነት ትምህርት ቤቶች እየተቃጠሉ ነው። ምእመናን እየሞቱ ነውና ይሄ እንዲቆም ስል እጠይቃለሁ። የአማራን ህዝብ መግደል ይቁም። አማራ መርጦ መግደል ይቁም። ኢትዮጵያ ውስጥ አማራ ከሌለ ኢትዮጵያ የምትባል ነገር የለችም። ኢትዮጵያን ያቆማት ሁሉም ህዝብ ነው። ኢሞራላዊ ነውና አማራ መግደል ይቆም። ስቶፕ ኪሊንግ አማራ። አመሰግናለሁ። ኢትዮጵያ ውስጥ የሚደረገውን አማራ ላይ የሚደረገውን ጭፍጨፋ፣ ህጻናትን መግደል፣ እናቶችን መግደል፣ ንጹሃንን መግደል ይቆም እያልኩ ድምፄን ለማሰማት በዚህ ቦታ ተገኝቻለሁ። አብይ አህመድ ኢትዮጵያ ያሉ ንጹሃንን ህጻናትን በቦምብ በከባድ መሳሪያ እንዲሁም በድሮን እየጨፈጨፈ ነው። ትምህርት ቤቶች ላይ ድሮኖችን እያዘነበ ንጹሃንን እየጨፈጨፈ ነው። ቤተክርስቲያን ላይ ንጹሃንን እየጨፈጨፈ ቤተክርስቲያንን እያወደማ ነው። አማራ ወንጀለኛ አይደለም። አማራ እየተጨፈጨፈ ነው። በየትኛውም የኢትዮጵያ አካባቢ ላይ አማራ እየተጨፈጨፈ ነው። አማራነቱ ሊያስገድለው አይገባም። አንድ ማህበረሰብ፣ ነባር ማህበረሰብ፣ ንጹህ ማህበረሰብ ነው። ወንጀል የለበትም። ወንጀል የሰራው ነገር የለም። ስለዚህ ንጹሃን ይኑሩ፣ ሰላም ይክበር እላለሁ። The Nobel Peace Prize winner Abiy Ahmed is a criminal. He is a criminal. Free political prisoners in Ethiopia. Free journalists in Ethiopia. Stop killing teachers in Ethiopia. Stop raping women in Amara, Ethiopia. Stop.
Stop drone attack in Amara, Ethiopia. Stop killing children in Ethiopia. Stop Amara genocide in Ethiopia. Stop killing children in Ethiopia. Stop killing health workers in Ethiopia. Nobel Peace Prize winner Abiy Ahmed is a genocider. The Nobel Peace Prize winner Abiy Ahmed is a war criminal. The Nobel Peace Prize winner Abiy Ahmed is killing children using drones in Ethiopia. በተለይ ፖለቲከኛ እስረኞች አማራ በመሆናቸው በዋናነታቸው የታሰሩ እነ ጋዜጠኛ መስከረም አበራ፣ ዮሐንስ ቧያሌ፣ ፖለቲከኞች እነ ሲሳይ አውግቸው፣ ሲሳይ ጎበዜ፣ እነዚህ ፖለቲከኞች ሁሉም የምናውቃቸው እንግዲህ በግፍ የታሰሩ መሆናቸው የታወቀ ነው። ወገናችን በተቻለ መንገድ ያለውን ግፍና በደል በየመንገዱ ለሚመለከተን የስዊድን ሕዝብ ድምጻችንን አሰምተናል። እናንተም በየቦታው ያላችሁ እንግዲህ ድምጻችሁን ማሰማታችሁ እንድትቀጥሉ ነው። ዲያስፖራው በጸረ ብልጽግና እንቅስቃሴውን የገዳዮች የጨፍጫፊ አገዛዝ መቃወምና ማጋለጡን እንዲቀጥል የዚህ ሰልፍ አዘጋጅ የነበረው የአማራ ማህበር በስዊድን ከልብ እናመሰግናለን። በስፍራው ተገኝተው ሁሉ ለወገናቸው ድምጻቸውን ያሰሙትን ሁሉ ከአሽሩካ ሚዲያ ልባዊ ምስጋናዬን ማቅረብ እወዳለሁኝ። ሁላችሁም ኮሜንት ላይ ስቶፕ አማራ ጄኖሳይድ እያላችሁ ድምጻችሁን እንድታሰሙ በዚሁ እጠይቃለሁ። ብልጽግና ይወገዳል፣ ፋኖ ያሸንፋል። ዳውን ዳውን አብይ አህመድ፣ ዳውን ዳውን ብልጽግና። Kom igen Socialdemokraterna, händerna upp i luften! Hej! Hörni, de kommer in och vi skapar kraft. Utmanar ledarna till en afroban så ni kan dansa. Pausa! Nej, dansa! Tycker ni oss vi kör smart, vi är fullt. Men det räcker när vi kör så jävla kul och vi ska dansa. Pausa! Dansa! Pausa! Hörni, de kommer in och vi skapar kraft. Utmanar ledarna till en afroban så vi vill dansa. Pausa! Dansa, hör ingen! Tycker ni om vi kör smart, vi är fullt. Men det räcker när vi kör så jävla kul och vi ska